አሰላሙ አለይኩም ወረህመቱላሂ በረካቱ። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ጨጨብሳ እሰራለሁ ብዬ እንደ ሀሳቤ ተነስቻለሁ። ግን ያው መቼም እንደ ኢትዮጵያ አይሆንም። ግን በቃ ሞክራለሁ፣ እንደ በአቅሜ ሞክራለሁ። እስኪ ሀሳባችሁን ግለጹልኝ፣ ምን ይመስላል? ያው እንደ አበሻ ምጣድም ባይኖር ፔን ላይ አርኩት፣ ፔን ላይ አርጌ ሰራሁት። ያው እንጀራም መስራት ይቻላል። በነገራችን ላይ እንጀራም እዚህ ላይ መስራት ይቻላል። ምጣድ ስለሌለ ምንም ማድረግ አይቻልም። እንግዲህ እንደዚህ አድርጌ ሰራው። እዩትማ ቂጣው ትንሽ አወፈርኩት እና ግን ያው አሪፍ ነው። በጣም ደስ ይላል። ያው አገራችሁን ለማስታወስ አይል አንዳንድ ጊዜ አለ አይደል የአገራችን። በነገራችን ላይ በርበሬ ደግሞ ከኢትዮጵያ ሲመጣ ቆይቷል እና ይዤ የመጣሁት ነው እና በጣም በቃ አለ አይደል በርበሬ ይኖራል እንደ ኢትዮጵያ ውስጥ። በመቀስ እኮ ለማቀበጥ ብዬ አልጀመርኩ እንዴ? ከዛ በእጄ የገባውበት ሲጀመር እኮ በመቀስ ለማቀበጥ ፈረንጆች ለማቀበጥ ነው እንጂ ሁሉ ነገር በመቀስ ሲቀላቅሉበት፣ እኛ አበሻ በእጃችን ነው እንጂ የሚያምረው። እና ትንሽ ቅቤ አበዛውበት፣ ግን አሪፍ ሆነ። ጣዕሙ ደስ ይላል። ቅቤ አበዛውበት። ያው እንደ ኢትዮጵያ ቅቤም ባይሆን አለ አይደል ይሄ ቅቤ አለ እና አረኩት። ከዛ ሻይ ባጠገቡ ሰራው። ቅርንፉድና ቀረፋ አረኩት። ከዛ ስኳር አረኩ። ህይወት ሻይማ ዋ ህይወት አያምርም?